ምንም አይነት መልስ መስጠት የለም። ቤታችሁን ከፍታችሁ ነጠላ ለብሳችሁ መስቀል ይዛችሁ እሱን የምታስረዱበት ምንም ምክንያት የለም። ለምንድን ነው ማበግ ያረከው? እየ ነው ለምን ያረከው? ለምን ያረከው? ከዘፈኑ በኋላ እንዲሁ መጨረሻ ላይ የላምና የበጊቷን ስዕል ማራረክም። ምን ለማለት ፈልገህ ነው? በእኛ እያሾፍክ ነው? ኧረ አይደለም፣ በሚሰጉኝ እረኞች እንጂ በሚሰጉኝ ደስጠባል በሚሰሩኝ ክርታቶች። እንዲሁ አተልቀኝ እስኪ እንዲሁ አተልቀኝ። ይኸው ትንሹ ሳይመቸኝም ስሚ ንገሪሽ፣ አዳሜ በ20 ዓመቱ አረብ ላይ ገብቶ እረኛ ሆኖ ቤት ያሰራል። አዳሜ ደግሞ በ40 ዓመቷ ስደት ወጣ፣ እዚህኛ ስትሳደብ ትውላለች። እኔ ማናቸው የሚሳደቡ? እንዲሁ የሚሳደቡትን ተዋቸው እንተዋቸው። ተይ እንዳልሳደብ እናት ፊንገር ሾው ካለቻት ብሮ ረፍ ማርያም ረፍ ተውት። እንዴት ነው ወይዘሮ ለዛ ተመችቶሽ? አለው ራ እንዲሁ በኮንኩ በኋላ ተመችቶኛው አይደል? እንዲሁ አንዱን አዲሱን ፓስተር አልሰማኸው? እንዲሁ በጎቹ ጠፍቷል፣ ወደ በረታቸው መልሶ። እንዲሁ ማን ስማ ጉድ የለም። እንዲሁ በጎቹን አንድ ላይ ሰብስቦ እንዲሁ በጎቹ ጠፍቷል፣ ወደ በረታቸው መልሷቸው። እንዲሁ እንመለሳለን በቅርቡ ጠብቀን። የሁላ በግን ተሰብስቦ እንዋጋ በለው ነው። እሱ ላይ ነው የምንዘምተው። እሷን ድምፄት ነው ማገኛት ማለት አጠዋት እኮ ቅድም ሰራባቸው። እኔ ለምን አልልልም? እንዋጋ በለው። የቲክቶክ ወጣት ጊዜ የለውም። እኔ ጊዜ የለኝም። እዛ ጋ የተጠራ ነው። በጎች ጠፍታችኋል የተባለው በጎች ጊዜ የለንም። እንሰባሰብ እና ገርል ፓወር የሴቶች ማህበር መስርተን ይሄ ሰውዬ እንዋገዋለን። ጊዜ የለንም። በቃ እንዴ በግ ተባልን እኮ በጌታ በኢየሱስ ስም ሀሌሉያ። በጎቹ ጠፍቷል፣ ወደ በረታቸው መልሳቸው። ጀማሪ ዲያቆን ቄስ ካልሆንኩ ይላል። ረበስ ምን እንዳየው እንትን ሀሌሉያን ምናምን እያለ ነበርና ቤታ በላይ ገባች። አያት ቤታዬ አልሳደብም አለሽ። ጌታ ተቀበይ ነው ወደ ቀርቤች ተመልሽ ነው ጌታ ተቀበይ አላለም። ማርያምን ሙቃ ሞትኩኝ። ትናንትና ነግሬያቸዋለሁ። ሚያዝያ 23 በኢትዮጵያ ሜይ 1 በኢሮፕ በኛ ቀኗን እንዳትረሷት። ከአንድ ሳምንት በኋላ ተገልብጦ እመቤቴን መብርሃንን ሲል ትሰሙታላችሁ። ይህን ካላለ እኔ ከምላሴ ፀጉር ይነቀር ብያሉ። ይቀየርና ከአንድ ሳምንት በኋላ ክብሩ ይስፋይና እመቤቴን ሲል ትሰሙታላችሁ። ቅድም ራሱ እኮ ላምጠው ነበር እናትና ልጁ ለማለት እኮ አፉ ላይ እኮ መቶበት ነበር እኮ። ዋጥ አድርጓት ነው። ሳምንት እያልሽ ነው አንቺ። 2 ቀን 3 ቀን ጠብቁት። ወይ ሞልቋል ወይ ቪዲዮ እንደዛ ብሎ ይሰራል። አሁን ይህኔ አንድ ቪዲዮ ሲሰራ ስንት የተሳስቶ ይሆናል። ማርያም እያጠፋ እየጀመረ እያጠፋ ሰርቶ ቪዲዮ ሼር አላረኩ እንደሚያሱን አልሐምዱሊላህ ረቢል ዓለሚን ምናምን ብሎ እመቤት የልል ነበር እኮ እናትና ልጁ ታያላችሁ። እግዚአብሔርን አሁን እንዲወርን ዊጥ ብሏል። እንደው እንደዚህ አሽኩልል አድርጎታል። ልክ እንደ ጥጥ መፍትያ እንደ እንዝርት አሽሮታል። እንደዚህ ብሏል። ከአንድ ሳምንት በኋላ እየተሳደበ ይመጣል። እንዳያዙብን ኮፕሊንግ አርጉ። እኔ እኮ በጣም የሚያስቀኝ አምላኬ። እኔ ግን ቆይ ሃይማኖት መቀየር ግን እንደዚህ ፉን ያደርጋል?
ሃይማኖት እኮ ይቀይር፣ የፈለገውን ያምለት። ምን አገባኝ? ያር ግን እኮ አገባኝ። ግን ይሄ እንዳልክ ነው ምናምን የሚባለው ባሪያው ጨፋሪ የነበረው እየመጣ ከኢየሱስ ጋር መጠጋት እንዴት ደስ ይላል እንዴ! እኛ ኦርቶዶክሶች ኢየሱስን አናውቀውም እንዴ? ከእነሱ በላይ እንደውም እኛ እኮ ነን ኢየሱስ ክርስቶስን የምናውቀው። ከጌታ እያለለቃቅስ ስለ ሃይማኖት ሳይሆን ልንገርሽ ነው ዛይ አንድ ሰው እኮ ጴንጤ መሆን ይችላል፣ ኦርቶዶክስ መሆን ይችላል፣ ሙስሊም መሆን ይችላል። እኛ ያግባል። ገባሻ? በሶሻል ሚዲያ ግን ለምንድን ነው መጥተው የሚቀይሩ? እሱ የሚጠመቅ ሰው አለ ወይ? ሙስሊም የሚሆን ሰው አለ ወይ? ደግሞ እንትን የለም ወይ? በመስጊድ ትሄዳለ አለ የሚሆኑ አይቻለው። እዛው አንድ ሳምንት ተቀብለው ዛሬ ተቀብለው በሳምንቱ ጥለው የጠፉን አውቃለሁ። ሙስሊም ሆንን ብለው መቀለጃ አደረጉት ሃይማኖቱን። ለሃይማኖት ስትቀይር ራስን ችለ አንብበ ተረድተ እውቀት ኑሮ አመዛዝነህ ነው። እዚህ ጋር በሆይ ሆይ ተቀይርና ከዛ የነበርክበትን ሃይማኖት ትሳደባለን። ዋይ ለምንድን ነው? እኔ እኮ መቀየሩ ችግር የለውም፣ ግን እዚህ ጋር መጥቶ ለምንድን ነው የነበሩበትን ሃይማኖት የሚያንቋሽሹት? እሱ ደግሞ እኮ ሲያስፈራራ ጭራሽ እኮ ምንድን ነው ያለው? እናንተ መታችሁ ትክክለኛ መልስ ካልሰጣችሁ በዚህ ነው መቀጥለው። እሱ መጣ፣ እሱ ሄደ። ምን ይቀንስብናል? የሚጨምርልን የሚቀንስልን ነገር እንደውም ተገላገልን፣ ውሰዱልን። እንደውም አይ ልንገራችሁ፣ ሙስሊሞች እንዳታሽቃብጡ፣ ኦርቶዶክስ እንዳታስቃብጡ፣ ጴንጤዎች እንዳታሽቃብጡ፣ የፈለገበት ይግባ። ተውት፣ ምንም አትናገሩት። ማርያም አያገባችሁ። ከፈለገ ለራሱ የሚል ሃይማኖት ነገር ይዞ አያገባል። ተውት ብቻ ራሱ ጉዳይ ብቻ አታሽቃብጡ። ማርያም ፍቅር ይዝምም የያዘው ይግባበት እዛው፣ እኛ ምን አገባን? ግን እኔ አሁንም ቅድምን መልእክት ያስተላለፍኩት ለሃይማኖት አባቶች ለዚህ ሰው ምንም አይነት መልስ መስጠት የለም። ቤታችሁን ከፍታችሁ ነጠላ ለብሳችሁ መስቀል ይዛችሁ እሱን የምታስረዱበት ምንም ምክንያት የለም። ለአንድ አውቆ አበድ አቴንሽን ፈላጊ ገንዘብ ሰብሳቢ ለሆነ ሰው ኦርቶዶክስ የምታስረዳው ምንም ነገር የለም። ሲገባ ብቻ ነው ኦርቶዶክስ የምትሆነው፣ ስትጠራ ብቻ ነው ኦርቶዶክስ የምትሆነው። የእመቤታችን የቅድስት ድንግል ማርያም ፍቅሯ በረከቷ ውስጥ ሲገባ ነው ኦርቶዶክስ የምትሆነው። ያ ያልገባው ጥሎ የሄደ ይሄድ ወጥተ ይሄ ነው ብለን ለክርክር ክርስትና እምነት ኦርቶዶክስ ለክርክር የምትቀርባ እምነት አይደለችም። የገባው ይመን፣ ያልገባው እንግዲህ ሲገባው አንብቦ ሲረዳው ወደ ጥፋት መንገድ እየሄደ እንደሆነ ሲገባው ከእመቤታችን ቅድስት ድንግል ማርያም ፍቅርና በረከት ወጥቶ ህይወት ከደላው ይሂድ። ግን ካለሷ ፍቅርና በረከት ረድኤት ህይወቴ ባዶ ነው ካለ ይመለሳል።